ዲቪ ጀምሯል። ሰላም ናችሁ? እንዴት ናችሁ? ዲቪ የዘንድሮ እንግዲህ ከኦክቶበር 2 እስከ ኖቬምበር 2 ነው። ለአንድ ወር ብቻ ነው የሚቆየው። ስለዚህ ቀድማችሁ እንድትሞሉ ለማሳሰብ ነው። ሌላ ደግሞ ዲቪ ዘንድሮ ምን ይጠይቃል የሚለውን ከላይ የራሳቸው ዌብሳይት አስቀምጬ ያለው እሱ ላይ ደግሞ ገብታችሁ እንድታዩ ነው። ደግሞ በራሳችሁ በስልካችሁ መሙላት የምትችሉ ሰዎች ስማርት ስልክ ያላችሁ በዚህ በኩል በስከመጥኩት ሊንክ ላይ ገብታችሁ ቼክ ስታተስ ላይ ገብታችሁ ሬጂስተር በሚለው መሙላት ትችላላችሁ። ነገር ግን እኔ የሚመክረው ዲቪ የሚሞሉ ሰዎች ጋር ሄዳችሁ እነሱ ጋር ብትሞሉ ጥሩ ነው። የዘንድሮ ዲቪ ከመጀመሪያ አመት ዲቪ ወይም ከዚህ በፊት ከነበረው የሚለየው 1 ብር የአገልግሎት ክፍያ $1 ያስከፍላል። ስለዚህ ዘንድሮ ትንሽ ሊዋደድባችሁ ይችላል ማለት ነው። ዲቪ $1 ያስከፍላል። ሌላ ደግሞ 2 ጊዜ እንዳትሞሉ። ከዚህ በፊት የምንሰራው ስህተት ባል ለብቻው ሞልቶ ደግሞ ከልጆቹና ከሚስቱ ጋር ይሞላል። እንደዛ ታደርጉ። ዘንድሮ መጭበርበር አይቻልም። 2 ጊዜ የሞሉ ሰዎች እድል እንዳያገኙ ሲስተሙ በራሱ በአይነ ሻራ ለይቶ ስለሚያስወግድ፣ ስለዚህ 1 ጊዜ ብቻ ዲቪ ሙሉ። ሌላ ደግሞ ዶክመንት ያላችሁ ሰዎች ሙሉ። አንዳንድ ሰዎች ዶክመንት ሳይኖራቸው ሞልተው ፌል ያደርጋቸዋል። ስለዚህ ትክክለኛ ዶክመንት ከዲፕሎማ ጀምሮ ወይም ከ12ኛ ጀምሮ የያዛችሁ ሰዎች ብትሞሉ ለእናንተ ጥሩ ነው ማለት ነው። ሌላ ደግሞ ከዚህ በፊት ብዙ ጊዜ ሞልቻለሁ አይደርሰኝም በሚል ተስፋ መቁረጥ ዲቪ ሳትሞሉ ዘንድሮ እንዳትቀሩ። አታውቁም፣ እግዚአብሔር ዘንድሮ ሊጎበኛችሁ አመታችሁ ሊሆን ይችላልና ዲቪ እንድትሞሉ ነው። እድሜ አልፏል እንዲ እንዳትሉ፣ በፍጹም እንዳትሉ። እድላችሁን ሞክሩ። ሌላ ውጪ ሀገር ብዙ ሀገራት ኢትዮጵያውያን ይኖራሉና የትም ሀገር ሆናችሁ በኦንላይን ዲቪን መሙላት ትችላላችሁ። እዚህ በኩል ባስቀመጥኩት ሊንክ ከፍታችሁ በኦንላይን 2 የሆነውን ፎቶ በመስገባት በእናንተ ፓስፖርት ላይ ያለው መረጃ በመስገባት መሙላት ትችላላችሁ። ከዛ በላይ እኔ የሚመክራችሁ በዲቪ ባለሙያዎች በሚሞሉ ሰዎች ብትሞሉ ጥሩ ነው። ከዚህ በፊት አንዳንድ ኬርሌስ ዲቪ የሚያስሞሉ ሰዎች ስላሉ እንድትጠነቀቁ ነው። የቲም ላይ ዝም ብላችሁ መንገድ ዳር ዲቪ እንሞላለን ስላለ እንዳትሞሉ። ከዚህ በፊት እዛ ቤት ዲቪ ተሞልቶ ለሰዎች እየደረሰ ነው ወይ የሚለውን ኢንቨስቲጌሽን መስራት አለባችሁ። ከዚህ በፊት በጥንቃቄ በሚሰሩ ሰዎች በኩል ቢትሞሉ በጣም ጥሩ ነው ማለት ነው። ስለዚህ ዲቪ በባለሙያዎች እንድትሞሉ፣ የትም ሀገር ያላችሁ ልጆች ፎቶዋችሁን ልካችሁ ወደ ቤተሰብ ሄዶ መሙላት ይችላል። የትም ያላችሁ ልጆች ደቡብ አፍሪካ በተለይ ከዚህ በፊት ብዙ ልጆች ትጠይቃላችሁ። ቤተሰቦቻችሁ አለ አይደል? እኔን ብዙ ጊዜ ትጠይቃለች። ስለዚህ ቤተሰቦቻችሁ ጋር ፎቶ ልካችሁ ፎርሙን እንዲሞሉ ማድረግ ትችላላችሁ። አረብ ላይ የትም ላይ ብትሆኑ ኢትዮጵያውያንን የሚከለክል ነገር የለም። አሜሪካውያን አይከለክሉም፣ ይወዳሉ። ስለዚህ ኢትዮጵያ የተከለከለ ሀገር አይደለም፣ ማሙላት ትችላላችሁ። ሌላ ደግሞ ከፋሚሊ ጋር ማሙላት በጣም ጥቅም አለው። ከቤተሰብ ጋር አብሮ ማሙላት በጣም ጥቅም አለው። በኢንተርቪው ጊዜ በጣም ነው የሚጠቅማችሁ። ያገባችሁ ሰዎች አግብቻለሁ ልጆች ያለ ብላችሁ ከነ ልጆቻችሁ ከነ ሚስታችሁ አሙሉ። ባል ሳይማር ቀርቶ ሚስቱ የተማረች ከሆነ በሷ ስር ባል ቢሞላ ጥሩ ነው። ባሉ የተማረውን ሚስቱ ያልተማረች ከሆነ በሱ ስር ስትሆን ችግር የለውም። የአንድ ሰው ብቻ ነው የሚታየውና ከሁለቱ አንዱ የ12ኛ ዶክመንት ያለ ከሆነ ምርጥ ነው። ስለዚህ እንግዲህ በዌብሳይታቸው ገብታችሁ ከዚህ ባስቀመጥኩት ዌብሳይት እዛ ላይ የተቀመጠውን ህግ መጠበቅና በዛ መሰረት እየተከተላችሁ መሙላት አለባችሁ። የሚሰጠውን ወረቀት ዝም ብላችሁ ኮንፈርሜሽን ነምበር ጥሩ ቦታ ነው ማስቀመጥ ያለባችሁ። አሁን መስከረም ላይ ትሞሉና ግንቦት ላይ ደግሞ ውጤት ሲመጣ ታያላችሁ። ከዛ በኋላ አይጣልም። አንዳንድ ሰዎች እንዳዩ አልደረሰም ሲባል ትራሽ ያደርጋሉ። አይደረግም። ሁለተኛ እንደገና ሰኔ ላይ ይታያል ማለት ነው። ግንቦት ላይ ካያችሁ በኋላ ካጣችሁ ሰኔ ላይ እድል ሊኖር ይችላል። ስለዚህ 2 ጊዜ ነው፣ ሰኔ መጨረሻና ግንቦት ላይ ስለሚታይ ያን ሬጂስተር ያደረጋችሁትን ወረቀት ኮንፈርሜሽን ነምበር 1 ጥሩ ቦታ አስቀምጡ። ይሄን መረጃ የሚሰጠው እንግዲህ ምናልባት ለአንድ ሰው እግዚአብሔር የሚያስብ አመት ሊሆን ስለሚችል
በፍጹም ተስፋ አትቁረጡ። ሁላችሁም እድላችሁን ሞክሩ። ከ50,000 ሰዎችን አሜሪካ ልትቀበል እንደተዘጋጀች ያው አይተናል። ስለዚህ ከነገ ጀምሮ እንግዲህ ሁላችሁም እየገባችሁ እየሄዳችሁ ሙሉ ለአንድ ወር ብቻ ነው ቀድሞ መሙላት ጥሩ ነው። ባይዘው ቀድሞ መሙላት አንድ ሰው መጨረሻ ቀን ገና 5 ቀን አለ እያለ ለምን አንደኛ ቀን ላይ ለምን ሁለተኛ ቀን ላይ ሙሉ። ሁላችሁም እድላችሁን ሞክሩ። አንድ ቤት 5 6 7 8 ልጆች የተማሩ ካሉ ሁላችሁም አባትም እናትም የተማሩ ሰዎች ብትሞሉ ዲቪ ከደረሰ አንዳቸው ቢሄዱ ሶሪ እዛ ቤተሰብ ላይ የኢኮኖሚ ጫናውን ሊቀንስ ይችላል። ቤተሰብንም ለራሱም ተጠቅሞ ቤተሰብን ጠቅሞ አገርንም ሊጠቅም ይችላል። እንግዲህ ስራ ያለ አገር ነው። ጥሩ ስራ ያላችሁና ውጪ መሄድ የማትፈልጉ ሰዎች አለመሙላት ትችላላችሁ። ግን የገንዘብ እጥረት የኢኮኖሚ ችግር ያላችሁ ስራ አጦች ስራ የምትፈልጉ ውጪ መውጣት የምትፈልጉ ሰዎች ይሄን እድል ተጠቀሙ። እግዚአብሔር አምላክ የጉብኝታችሁ አምላክ ዘመን አመት ሊያደርግ ይችላል። ምናልባት አንዳንድ ያልሰሙ ሰዎች ስለሚኖሩ ይሄን መልእክት ሼር በማድረግ ለሌሎችም ብታደርሱ ጥሩ ነው። እኔ ደግሞ ወንድማችሁ መስፍን ወንድሚ ካንተ ይበልጣል በሚል በቲክቶክ ፔጅ ይሄን ቪዲዮ አስቀምጫለሁ። ከዚህ በፊት ያስቀመጥኩት ደግሞ አንድ አለ በስልካችሁ እንዴት መሙላት እንደምትችሉ የሚያሳይ ቪዲዮ ፊን አድርጋለሁ። እሱንም አይታችሁ በስልካችሁ መሙላት ትችላላችሁ። ግን የሚመክረው ዲቪ ቤት ሄዳችሁ ስህተት እንዳትሰሩ ብትሞሉ ነው። ሌላ ደግሞ ፌስቡኬንም ፎሎ ብታረጉ መንፈሳዊ ነገሮችን ነው ብዙ ጊዜ እኔ መልቀቅ የሚፈልገውና የሚለቃቸውን ነገር አብረን ለመማር እግዚአብሔርን ለማመስገን እና እግዚአብሔርን ቃል ይበለጠ ለማወቅ ፎሎ ቢታረጉ ደስ ይለኛል። ፎሎ ማድረግ የማትፈልጉ ሰዎች ደግሞ ምንም መቸገር መጨነቅ የለባችሁም። እግዚአብሔር አምላክ ዘመናችሁን ዘራችሁን ሁሉ ይባርክ። ዘንድሮ እግዚአብሔር እንግዲህ የእናንተ አመት ያድርጋችሁ። በጣም ነው የሚወዳችሁ። ስለሚወዳችሁ ነው። ወንድማችሁ ነኝ ከቨርጂኒያ። መልካም እድል። 2025 እያለቀ ነው። 26 ላይ እዚሁ እንድንገናኝና ዌልካም ብለን እንድንቀበል እግዚአብሔር እርዳን። ጌታ ይባርካችሁ። ስለሰማችሁኝ አመሰግናለሁ። መልካም እድል